ሰበር ዜና መንግስት ለአዲሱ ቤተ መንግስትና ጫካ ፕሮጀክት ማስፋፋያ ነዋሪዎችን ከየካ ክፍለ ከተማ 3 ወረዳዎች ለማፈናቀል ያቀረበው እቅድ ቁጣ ቀሰቀሰ። ከጫካ ፕሮጀክት ጋር በተያያዘ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 ያሉ ነዋሪዎች አዲስ ትዕዛዝ ተላለፈባቸው። በአወዛጋቢው የጫካ ፕሮጀክት ምክንያት በአዲስ አበባ የካ ክፍለ ከተማ ነዋሪዎች ላይ ከፍተኛ ውጥረትና ስጋት ሰፍኗል። ሰሞኑን በተካሄደው የአካባቢው ቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤቶቻቸውን በአስቸኳይ በአንድ ወይም በሁለት ወራት ጊዜ ውስጥ እንዲለቁ ጥብቅና ምንም ድርድር የሌለው ትዕዛዝ ማስተላለፋቸውን ከአካባቢው ነዋሪዎች የተገኙ መረጃዎች ያስረዳሉ። ይህ የፈረሳ ትዕዛዝ በየካ ክፍለ ከተማ ወረዳ 5፣ 6 እና 7ን ያካተተ ሲሆን ከየካ ሚካኤል እስከ እንግሊዝ ኤምባሲ ድረስ ያለውን እጅግ ሰፊ ስፍራ የሚሸፍን ነው። ከአካባቢው ነዋሪዎች የተገኘው መረጃ የሚያስረዳው ይህ ሰፊ ስፍራ በአጭር ጊዜ ውስጥ እንዲፈርስ የተፈለገው ለአዲሱ ቤተ መንግስት ግንባታና በርካታ ቢሊዮን ዶላሮች ለወጡበት ለጫካ ሳተላይት ከተማ ማስፋፋያ ነው ተብሏል። ማስተዳደሩ በተጠሩ በእነዚህ ስብሰባዎች ላይ ይፋ የተደረገው የካሳ ክፍያ ሁኔታ በነዋሪዎች ዘንድ ከፍተኛ ቁጣ ቀስቅሷል። ባለስልጣናቱ እንደገለጹት በተለመደው የካሳ ሕግ አግባብ የሚፈጸም ምንም ነገር የለም። ይልቁኑ ከቦታ ለመነሻ የሶስት ወር ቤት ኪራይ አበል እንደሚሰጥና እንደ አማራጭ የኮንዶሚኒየም ቤት እንደሚሰጥ ተገልጿል። ሆኖም ግን ለእነዚህ ምትክ ኮንዶሚኒየሞች በአንድ ካሬ ሜትር የተጠየቀው ዋጋ 35,000 የኢትዮጵያ ብር በመሆኑ ይህም ከአማካዩ የነዋሪው አቅም በላይ በመሆኑ የሰማይ ስቅላት ሆኖባቸዋል ተብሏል። የአካባቢው ነዋሪዎች ሲገልጹ በአጭር ቀን ውስጥ ሰፈሩን እናፈርሳለን ተዘጋጁ በመባሉ ነዋሪው የሚያደርገው ጠፍቶት በትልቅ ድንጋጤ ውስጥ ያለ ሲሆን ወዴት እንደምንሄድ አናውቅም፣ የተባለውንስ የኮንዶሚኒየም ዋጋ በምን አቅማችን ነው የምንከፍለው ሲሉ በምሬት ጠይቀዋል። በየካ ኮረብታዎች ላይ እያረፈ ያለው የጫካ ፕሮጀክት እንደ አውሮፓውያኑ አቆጣጠር በ2022 የተጀመረ ስፋቱ 503 ሄክታር የደረሰ ነው። ይህ ሜጋ ፕሮጀክት እስከ 5 ቢሊዮን ዶላር ሊፈጅ እንደሚችል የሚገመት ሲሆን ከታላቅ የኢትዮጵያ ህዳሴ ግድብ በመቀጠል ውድ የሆነ የመሠረተ ልማት ግንባታ ነው ተብሏል። ማስተር ፕላኑ ባለ 6 ሄክታር ዘመናዊ ቤተ መንግስት፣ የምድር ውስጥ መተላለፊያ ዋሻዎች፣ 3 ሰው ሰራሽ ሐይቆች፣ የቅንጦት መዝናኛዎችና ዘመናዊ የመኖሪያ ህንፃዎችን ያካተተ ነው። መንግስት ይህን ፕሮጀክት አዲስ አበባን ዓለም አቀፍ ደረጃውን የጠበቀ ሜትሮፖሊስ ለማድረግ የሚረዳ የዘመናዊነት እምቅ እርምጃ ነው በማለት ቢያሞግሰውም ተቺዎች ግን አንድ የግል ገነት ወይም የቅንጦት ፕሮጀክት ነው ብለው አጥብቆ ያወግዙታል። በሚሊዮን የሚቆጠሩ ኢትዮጵያውያን በከፍተኛ የኑሮ ውድነት፣ የኢኮኖሚ ቀውስ በተጎዱ አካባቢዎች በምግብ እጥረት እየተሰቃዩ ባሉበት በዚህ ወቅት እጅግ ከፍተኛ የሆነ የህዝብ ገንዘብና የውጭ ኢንቨስትመንት ለእንዲህ አይነቱ የቅንጦት ግንባታ መዋሉ ተገቢ እንዳልሆነ ይገልጻሉ። ከዚህ ጋር ተያይዞ የ2005 እና ከዛ በፊት ኮንዶሚኒየም ተመዝግበው እየጠበቁ ያሉ ዜጎች በህብረታቸው አማካይነት ቅሬታቸውን እንደሚከተለው አቅርበዋል። እኛ ለብዙ ዓመታት ከ2005 ዓ.ም ጀምሮ በጉጉትና በትዕግስት የጋራ መኖሪያ ቤት እድልን በመጠባበቅ ላይ የምንገኝ ነዋሪዎች መንግስት እያከናወናቸው ያሉትን ታላላቅ ልማት ፕሮጀክቶችን እንገነዘባለን። የከተማችንን ገጽታ ለመቀየር ዘመናዊ ለማድረግ የሚደረጉ ጥረቶች የሚደነቁ ቢሆንም ከእነዚህ ፕሮጀክቶች ጋር ተያይዞ የሚነሱ ጉዳዮች ግን እኛን ተመዝጋቢዎችን ለከፍተኛ ስጋት እየዳረገ ይገኛል። በተለይም ከቅርብ ጊዜ ወዲህ ጫካ ፕሮጀክትን ከተለያዩ የልማት ተነሺዎች ማቋቋሚያ ጋር ተያይዞ የሚወጡ መረጃዎች ለተመዝጋቢው ማህበረሰብ ተብሎ የተገነቡትን ቤቶች በሌላ አግባብ ለማከፋፈል መሆኑን የሚያሳዩ ፍንጮች እየሰማን ስለሆነ በውስጣችን ትልቅ ስጋት ፈጥሯል። ተመዝጋቢው ማህበረሰብ ለዓመታት ያጠራቀመውን ገንዘብና ተስፋ ይዞ በህጋዊ መንገድ የተመዘገበው በመንግስትና በህዝብ መካከል ባለው አስተማማኝ ጉዳይ ተመስርቶ ነው። በመሆኑም ለዓመታት የቆዩ ተመዝጋቢዎች ሳይስተናገዱ ቤቶች ለሌላ ዓላማ እንዳይውሉ በአክብሮት እንጠይቃለን። የልማት ተነሺ ወገኖቻችንን መቋቋም እንዳለባቸው እናምናለን። ይሁን እንጂ የአንድን ወገን መብት ለማስከበር የሌላውን ህጋዊ ተመዝጋቢ መብት መጋፋት የለበትም። መንግስት ለልማት ተነሺዎች የተለየ የመፍትሄ አቅጣጫ በመስጠት